ማርሽ ቀያሪዎቹ በሰሜኑ የሀገራችን ክፍል በነበረው ጦርነት ላይ ሀገርን ከመፈራረስ የታደጉት የምዕራብስ ማርሽ ቀያሪዎቹ ከተባሉት ውስጥ አንዱና ዋነኛው ከሆኑት 24ኛ ክፍለ ጦር ትገኝበታለች። ክፍለ ጦሯ ከፈጠረቻቸው ጀግናዎች 401ኛ ኮርን ማቋቋም ተችሏል። በወርሃ መስከረም 2015 ዓመተ ምህረት በፕሪቶሪያው የተደረገውን ስምምነት ተከትሎ የ401ኛ ኮር መነሻውን ከሰሜኑ የሀገራችን ክፍል እንዳባጉና ተነስቶ አዲያርቃይ ለጥቂት ወራት በመቆየት በቀጥታ ጉዞውን ያደረገው በምዕራብ ወለጋ ዓለም ተፈሪ ነበረ። ዓለም ተፈሪ የኮሩ ማዘዣ ትሁን እንጂ በዙሪያው የሚገኙ አጎራባች ወረዳና የገጠር ቀበሌዎች በአሸባሪው ሸኔ ተወረው የመንግስት መዋቅርን አፍራርሶና ለራስ እኩይ ተግባር ሲገለገልባቸው መቆየቱ አይዘነጋም። ኮሩም በቅድሚያ እንዲፈጽም ከተሰጠው ተግባር አሸባሪውን ከገባበት ገብቶ ከግልና ከመንግስት ተቋማት የዘረፋቸውን ማስመለስ፣ የህዝቡን ሰላማዊ ኑሮ ወደ ነበረበት ማድረግና የቡድኑ አባላትን ወደ ሰላማዊ ህይወት እንዲመለሱ ማድረግ ካልሆነም ለአንዴና ለመጨረሻ ጊዜ መደምሰስ ነበር። በዚህም መሰረት በርካቶች እጅ ሲሰጡ በሺህ የሚቆጠሩ ደግሞ ተደምስሰዋል። ማርሽ ቀያሪዎቹ ደግሞ በዚህ አልቆሙም። አካባቢው ወይም ቀጠናውን በብዙ ጀግናዎች የደም መፍሰስና ያጥንታቸው መከስከስ በአካባቢው አንጻራዊ ሰላም መስፈኑን ተከትሎ ለማዕከላዊ እዝ በማስረከብ ዓለም ተፈሪ የነበረው የኮሩ ማዝዣ በምዕራብ ወለጋ ጊምቢ ዞን ላይ ከተሙም። ኢትዮጵያ ሀገሬ መጠሪያዬ እናት ክብሬ ኢትዮጵያ ያንቺን ክፉ አያሳየኝ ፈጣሪ ኢትዮጵያ ሀገሬ መጠሪያዬ እና በዚያም ለወራት የአሸባሪው ተልእኮን እያከሸፉ ወደ ህዳሴው ግድብ የሚጓዙትን የጭነት ተሽከርካሪዎች ያለ አንዳች ስጋትና መደናቀፍ የአሸባሪውንም ስራ የእጀባውንም ስራ በስኬት ሲወጡ ቆይተው ማርሽ ቀያሪዎቹ የአሸባሪው ቀንደኛ አመራሮችን የማሳደዱን ስራ ተያያዙት። ጉዞ ወደ ጉደር በረሃም። በዚህ ደግሞ ልጅ ቢሮጥ እስከ ዳቦ ቤት ሆነና ነገሩ የአሸባሪው አመራሮች ከያቅጣጫው ወደ አንድ ቦታ ላይ የተሰበሰቡ ቢመስሉም መልክዓ ምድሩ ግን እጅግ ፈታኝ ቢሆንም ይህ ለጀግናው የኮራችን ሰራዊት አመራርና አባላት በሙሉ አስቸጋሪውን የአየር ጸባይ ሳይሆን መራብ፣ መጠማት፣ መድከምና መዛልን ቀን በሐሩሩ ሌት በብርዱ ሲሆን ሁሉን ለማን ሲል እንደሆነ የሚፈጽሙት ያውቀዋልና። ምክንያቱም ገና ድሮ ነበር። የሰላም ተምሳሌ ታማ የቀድሞች በኢትዮጵያ በደም አሻራ ሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ብለው የዘመሩት ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ምክትል መቶ አለቃ ነበረ ተሾመ ነበርኩኝ። በያላችሁበት መልካሙን ተመኘው። ለቃል ኪዳኔ የበረሃ ሰው ነኝ የበረሃ ሰው ነኝ የቁርጥ ቀን ልጅ ነኝ እረሃቤንም ችዬ ውሃ እንኳን ሳልጠጣ መስዋዕት
ነኝ እኔ በአገሬ ለመጣ ሕይወቴን ይንጠቁኝ ሥጋዬን ላሞራ አንድ ናት ሀገሬ በጀግኖቿ ትኩራ